አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የነቢዩላህ ሙሳ ታሪክ ክፍል 1። ግብፅ የዩሱፍ ዓለይሂ ሰላም ከሞተ 97 ዓመታት አስቆጥሯል። በዩሱፍ አማካይነት የግብፅ ምድር ገብተው በመንፈስ ከተማ መኖር የጀመሩት የያዕቆብ ልጆች ሁሉ ሞተው አልቀው የልጅ ልጅ ግን በመተካካት ግብፅን እጅጉን እየሞሉ ነው። ምንም እንኳ ያኔ የዩሱፍ ዓለይሂ ሰላም ዘመን እነዚያ በኒ እስራኤሎች የያዕቆብ ልጆች በግብፅ ምድር የተከበረ ሰዎች ቢሆኑም አሁን ላይ ያለው ንጉሥ ግን እጅጉን ይበድላቸው ጀመር። ይህን ጊዜ ነበር እንግዲህ አላህ በኒ እስራኤሎች ነፃ እንዲያወጡ ሙሳን የላከው። የሙሳ የዘር ሐረግ ሙሳ ኢብን ኢምራን ኢብን ይስሐር ኢብን ቃይስ ኢብን ላዊ ኢብን ያዕቆብ ኢብን ኢስሐቅ ኢብን ኢብራሂም ኢብን አዘር ምናምን እያለ ይቀጥላል። ሙሳ ከመወለዱ በፊት ፊርዓውን አንድ ቀን በሕልሙ የሆነች እሳት ከኢየሩሳሌም ወደ ግብፅ መጥታ የግብፃውያንን ቤት እየዞረች ታቃጥልና የበኒ እስራኤሎችን ቤት ስትተው ተመለከተ እና ይህን ሕልም ረፍት የነሳው ንጉሥ በነጋታው ጠንቋዮችና ከዋክብት ቆጣሪዎችን ሰብስቦ የሕልሙን ፍች ሲጠይቃቸው ከነዚህ የያዕቆብ ልጆች የበኒ እስራኤሎችን አንድ ንግሥት ነህን የሚሻማ ልጅ ሊወለድ ነው አሉት። ፊርዓውንም ይህን ሲሰማ በጣም በመደናገጥ የበኒ እስራኤሎች ወንድ ልጆች እንዳለ እንዲገደሉ አዘዘ። ምንም አይነት ወንድ ልጅ ቢረገዝም እንደሚገደልም ትእዛዝ አስተላለፈ። ፊርዓውንም ትእዛዙን በመተግበር ተጀመረ። በጣም ለቁጥር የሚያዳግት የበኒ እስራኤል ወንድ ልጆች እንደ ግፍ ተገደሉ። በመጨረሻም ይህን ሕግ ማሻሻያ ማድረግ እንዳለበት የግብፅ ሕዝብ አቤቱታ ሲያቀርብ ፊርዓውንም ዘወትር የሚተገብረውን ግድያ ተግባር 1 ዓመት ግድያ እንዲቆም እና 1 ዓመት እንዲገደል አደረገ። በዚህ ሁኔታ ነበር የማይገደልበት ዓመት ላይ ሃሩን የተባለው የሙሳ ወንድም ተወለደ። የሚገደልበት ዓመት ደግሞ ሙሳ ተወለደ። ሙሳ ልክ እንደተወለደ የሙሳ እናት ሕፃኑን ዓይኗ እያየ እንዳይገደልባት በጣም ተጨነቀች። የምታደርገውም ጠፋት። በመዋተት ላይ ሳለች አላህም እናትየዋን ከእንጨት የሆነ ሳጥን ሰርታ በዚህ ሳጥን ውስጥ ሕፃኑን እንድታስገባውና ሳጥኑንም ከነ ሕፃኑ ወንዝ ላይ እንድትጥለው አዘዛት። ይህንንም ሕፃን ነቢይ አድርጎ እንደሚመልስላት ቃል ገባላት። በዚህ መሰረት የሙሳ እናት ሕፃኑን ልጇን በጨርቅ ጠቅልላ በሳጥን አሽጋ ወደ ሆዷ እየባባ በናይል ወንዝ አሻግራ ሸኘችው። በውሃውም ሳሉ ከነ ሕፃኑ እያንሳፈፈ የልጁን ግድያ ትእዛዝ ወደ ሰጠው ፊርዓውን ግቢ ይዞት ገባ። ውሃውም ስጦታውን ከነ ሕፃኑ ሳጥኑን ከነ ሕፃኑ እያንሳፈፈ የልጁን ግድያ ትእዛዝ ወደ ሰጠው ፊርዓውን ግቢ ይዞት ገባ። በሰዓቱ ፊርዓውንም ሚስቲቱ አገልጋዮቿ እዚያ ወንዝ ዳር እየታጠቡ ነበርና ይህን ስጦታ ሲመለከቱ በውስጡ ወርቅ ያለ መስሏቸው ለእመቤታቸው ስጦታ ሳይከፍቱ በስጦታ መልክ ወስደው አስረከቧል። የሙሳ እህት እዚያ ቤተ መንግሥት ውስጥ ተቀጥራ ትሰራ ነበር እና እናቱ የጣለችውን ሳጥን በገዳዮቹ እጅ መግባቱን ስታረጋግጥ ወደ እናቷ ስትከንፍ ሄዳ ነገረቻት። እናቱም ልጁን ተመልሳ ሄዳ ሁኔታውን እንድታጣራ ላከቻት።
ልጅቱም ሁኔታውን ለማጣራት ቤተ መንግሥት ተመልሳ መጣች። ንጉሡም አገልጋዮቹን እና ባልተቤቱ ባሉበት ቦታ ስጦታው እንዲከፈት አዘዘች። ስጦታው ሲከፈት ልቧን የሚያማልል ውብ እና ማራኪ ልጅ በስጦታ አገኘች። የፊርዓውን ሚስት ልጅ መውለድ አትችልም ነበርና ልጅ ስለሌለኝ እባክህን ይህን ሕፃን አትግደለው፣ ወደፊትም ልጃችን አድርገን እንይዘዋለን አለችው። እሱ ሕፃኑን መግደል ቢፈልግም የሚስቲቱን ሐሳብ መቃረን አልፈለገም። በሐሳቧ ተስማማ። አሁን አስቸጋሪ ነገር መጣ። ይህን ምግብ ያልጀመረ ሕፃን ማን ያጠባዋል? በተለያየ አጥቢ እናቶች ይህንን ሕፃን ሊያጠቡ ቢሞክሩም ሕፃኑ ግን የማንንም ጡት ከአፉ ሊያስጠጋ ፈቃደኛ አልሆነም። ይልቁንስ አጥቢዎቹ ሲመጡ ይባስ ያለቅስ ነበረ። የፊርዓውን ሚስት እጅጉን ተጨነቀች። አላህ በልቧ የሙሳን ፍቅር ስለከተበባት በሕፃኑ ለቅሶም ጭንቀቷን የምትገባበት ጠፋት። ይህን ሁሉ ሲሆን ሁኔታዎቹ ተከታትለው የነበረችው የሙሳ እህት ምንም እንደማያውቅ ሆና ሕፃኑን ይህን ሁሉ ሲሆን ሁኔታዎቹን ተከታታይ የነበረችው የሙሳ እህት ምንም እንደማታውቅ ሆና ይህን ሕፃን ለእናቷ የሚያሳድግላችሁ ቤተሰብ ላመላክታችሁ፣ ታማኝ ናቸው አለቻት። ይህን ስትሰማ የፊርዓውን ሚስት ደስታዋ ወደር አጣ። የፈለጉትን ክፍያ ለአጥቢ እንደሚከፍሉም ቃል ገብታ የሙሳ ትክክለኛዋ እናት እንድትመጣ አደረጉ። የሙሳ እናት ቤተ መንግሥት ገብታ ልክ ልጇን ስትመለከት ልቧ ተንሰፈሰፈ። እንባዋ እንባዋን ከዓይኗ ሊሾልክ ተቃረበ። እንደምንም ራሷን ተቆጣጥራ ሕፃኑን ልታጠባ ስታቅፈው ሕፃኑ ለቅሶውን ትቶ ጡቱን ይመጠምጥ ጀመር። ፊርዓውን እና አሲያ የፊርዓውን ሚስት ማለት ነው፣ ይህን ሲመለከቱ በጣም ተደሰቱ። በዚህ ሁኔታ የሙሳ እናት እየተከፈላት ልጇን ለ2 ዓመት ያህል አጠባች። ሱብሃነላህ፣ የአላህ ተአምር ይገርማል እዚህ ላይ